ስለ ልጅ አምላክ ብላችሁ ቅበሩኝ፣ ቅበሩኝ። በሰው ፊት አትውደቁ። እባካችሁ ደጋግ ኢትዮጵያውያንና ደጋግ ኤርትራውያን ይህንን ቪዲዮ አታሳልፉ፣ እስከ መጨረሻ ተከታተሉ። ያለውን ነገር እስቲ ለደጋግ ኢትዮጵያውያንና ለደጋግ ኤርትራውያን አስታውቂ። ማሻ ጸጋዬ እባላለሁ። ያው የመጣሁት ከሰሜን ትግራይ ከአክሱም ከተማ መጥቻለሁ። ነፍሴ ማረውና ከባለቤቴ ጋር በ2011 ወደዚህ ከመጣ በኋላ ባለቤቴ ብዙም አልቆየም። 2013 በጦርነት ተሰውቷል። 2013 29 ነው የተሰዋው እና እሱ በህይወት እያለ በሊዝ በገዛው ቦታ ላይ ትንሽዬ ቤት ያው ዘርቼ እየኖርኩ እያለ አሁን ግን የሊዝ ክፍያ ካልከፈልሽ ቤትሽን እናጫርታለን ብለው ያው የመንግስት አካላት እየጠየቁኝ ስለሆነ እኔ ደግሞ ምንም ስራ የሌለኝና ይህንን የምታዩት ልጄን ለማሳደግ በየሰው ቤቱ እንጀራ ጋግሬ የቀን ስራ ሰርቼ ነው ልጄን ማስተምረውና ልጄ አባቴ ወታደር ባይሆንና እኔ አይርበኝም ነበር ብሎ ሲጠይቀኝ ምላሽ ሲያጣ እሱ ከተኛ በኋላ እያለቀስኩኝ ለ4 ዓመታት ሙሉ በስቃይ ቆይቻለሁ። ሊያግዘኝ የሚችል የለም። እዚህ ርቦኛል ብዬ ለመጠየቅ እንኳን የምጠይቀው እህት ወንድም ባጠገቤ የለምና ተቸግሬ ነው በአደባባይ የወጣሁት። ተቸግራችሁ በሰው ፊት አትቁም፣ አትቸገሩ። አባቴ ከሞተ በኋላ ይዛኝ እናቴ መንገድ ላይ ወጣች ከሚለኝ ልጄን ከጎዳና አድኑን። እውነት የኢትዮጵያ ህዝቦች፣ የኤርትራ ህዝቦች ሁላችሁም በዓለም ላይ ያላችሁ ሰው የሆናችሁ ሁሉ እርዱኝ። ውድ ኢትዮጵያና ኤርትራውያን ይሄንን ቪዲዮ አታሳልፉ። መርዳት ባችሉም እንኳን መርዳት ለሚችሉ ሰዎች እንዲደርስ እባካችሁ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። በሊዝ ምክንያት ነው ቤቱ እንግዲህ መንግስት የጠየቀው ያለው 333200 ብር ነው። ያ ካልከፈልሽ እናጫርታለን እያሉ ነው። 333 ብር ከ200 ብር ነው። በእውነት ስለ እግዚአብሔር ስም ነው የምለምናችሁ፣ ስለ እመቤታችን ስለ ድንግል ማርያም። የቦታው ጠቅላላ ብር 333200 ብር ነው እንግዲህ የቦታው ማለት ነው። እነዚህ ሰዎች ከቤት ይውጡ። እሺ ባካችሁ ደጋግ ኢትዮጵያውያን ይህንን አይታችሁ አታሳልፉ። ሼር ኮፒ ሊንክ አድርጋችሁ መርዳት ለሚችሉ ሰዎች ባካችሁ አድርሱ።